ዛሬ ደግሞ የምናየው በኤችዲፒ ኮንዲዩት እንዴት ስፔሻል ሶኬቱ ደግሞ የኪችን ሶኬት እንዴት እንዘረጋለን፣ ኪችን ላይ ሰርፌስ ላይ ሶኬቶችን እንዴት እንሰራለን የሚለውን የምናይ ይሆናል ማለት ነው። ልክ ይሄ እንደምታዩት የኪችን ሶኬት ነው። ልክ መሬት ላይ ሰርፌስ ኤችዲፒ እና ግሮሮ ኮንዲዩት በመጠቀም ግሮሮ ኮንዲዩት መጀመሪያ ልስን ከመለሰነው በፊት ያዘጋጀነው ነው። ይሄ ደግሞ ኤችዲፒ ኮንዲዩት የምንለው ደግሞ ልክ መሬቱ ላይ ማሳሰቢያ የምንጠቀመው ነው ማለት ነው። እስኪ ከልጆቼ ጋር እንዴት እንደምንሰራ የምናይ ይሆናል ማለት ነው። በጥሞና ተከታተሉን። ልክ ኤችዲፒ ኮንዲዩታችን ውስጥ እንዴት ካስገባን በኋላ ጉሮሮ ኮንዲዩት ውስጥ ይኸው እንደምታዩት ምንም ሳያስቸግረን በቀላሉ እንዴት እንደሚገባ እያያችሁት ነው ማለት ነው። ልክ እንደዚህ ካሳሳብን በኋላ ሁለቱን አንድ ላይ ጆይንት በማድረግ እናገናኝና ልክ እንደዚህ ስካቶላ ውስጥ እንስባለን። 6x10 ስካቶላ መጀመሪያ ሰርተን ያዘጋጀነው ነው ማለት ነው። እና ምንም የሚያስቸግር ነገር የለውም። ጽድት ያለ ስራ ለመስራት ኤችዲፒ እና ጉሮሮ ኮንዲዩት በጣም አስፈላጊ ናቸው ማለት ነው። ልክ እንደዚህ ገመዱን ካስገባን በኋላ ኤችዲፒውን ኮንዲዩት እና ጉሮሮ ኮንዲዩቱን አንድ ላይ በማስተካከት እንደዚህ እናስራለን። ልክ ካሰርን በኋላ ደግሞ ምን እናደርጋለን? በፕላስተር እንደዚህ በምታዩት መልኩ የምንሸፍን ይሆናል ማለት ነው። ምክንያቱም ለምንድነው የምንሸፍነው? አንዳንድ መረቅ ምናምን እንዳይገባ ማለት ነው። በዚህ ላይ ሴራሚክ ስለሚለብስ ከሴራሚክ ስለሆነ የሚውለው። ስለዚህ ምንም ያለ ምንም ችግር ይሄን በግራ ይሰበር ምን አይል ቢረገጥ እንደፈለገ ውሃ ይገባው ለሜንቴናንስ በጣም አስፈላጊውና ምርጡ ነው ማለት ነው። ልክ እንደዚህ መሬት ላይ እንደዚህ ኤችዲፒ ኮንዲዩት የሚባለው ይሄንኛው ነው መሬት ላይ ማለት ቲ16 የሚባለው ነው ማለት ነው። ያንኛው ደግሞ ጉሮሮ ኮንዲዩት ይባላል ማለት ነው። ስለዚህ ቴክኖሎጂ ምስጋና ይግባውና ድሮ ሪጂድ ኮንዲዩት ገዝተን ቤንድ አድርገን ምናምን ነበረ የምንሰቃየው። አሁን ይሄው ይህን ሁሉ ነገር አቀሎልናል ማለት ነው። ስለዚህ ይሄ ቤት ምንድነው? ኪችን ነው። ያው ለኪችን ሶኬት ነው እየሳብን ያለ ነው። ይሄው እንደምታዩት በቀላሉ ነው ገመዱ የሚሄደው ማለት ነው። ስለዚህ ጉሮሮ ኮንዲዩት እና ኤችዲፒ ኮንዲዩት በጣም አሪፍ ነው እላለሁ። ስለዚህ የሁላችንም ባለሙያዎች ያው ታውቁታላችሁ አብዛኛውን ነገር እና ያው ለኤሌክትሪሻን ብዙ ነገር አቅሏል። ይሄኔ ልክ እንደምታዩት ይሄ ባለ 6x10 ጀንክሽን ቦክስ ከላይ አለ። ልክ እንዳያዩት ልክ ብሏል። ገመዶቹ ወጥተዋል ማለት ነው። ስለዚህ እንደዚህ ጽድት ያለ ስራ የሰራ ነው በኤችዲፒ ኮንዲዩት በመጠቀም ነው ማለት ነው። ኤችዲፒ እና ጉሮሮ ኮንዲዩት በመጠቀም እነዚህ ባለ 4 ናቸው ማለት ነው። ይሄ ኪችን ቤት ነው፣ ለኪችን ቤት የሳብነው ነው ማለት ነው። ልክ በዚህ ገመድ ይቆጥባል ምናምን እና ጽድት ያለ ስራ ነው የሰራ ነው። አሁን በዚህ ላይ ምን ማድረግ ብቻ ነው? ሴራሚክ መልበስ ብቻ ነው ማለት ነው። እና እነሱንም የሚከለክል ነገር የለም ማለት ነው። ጽድት ያለ ነው እና ብዙ ጊዜ ልክ እንደዚህ ሰርፌስ እንትን ሲሰሩ ሶኬት ሲሰሩ ለማንኛውም ጊዜ እንደዚህ ልክ ሴራሚክ ሲቀረው ጽድት ሲል ነው መሰራት ያለበት ማለት ነው። ምክንያቱም በልስን ሰዓት ከሰራችሁ አብዛኛው ባለሙያ ልስን ላይ ይሰራል፣ ግን እንደዛ መሆን የለበትም ማለት ነው። ከበሌቶ ምን ቻካቻክ ስራ ልክ ሴራሚክ ሲቀረው እንዳይበላሽ እንዳይረጋገጥ አደጋ ዳሜጅ እንዳይደርስበት ሴራሚክ ሲቀረው ነው መሰራት ያለበት ማለት ነው። ልክ እንደዚህ እንደኛ ማለት ነው። እና አዳማ ላላችሁ ስራ እንድንሰራላችሁ የምትፈልጉ ስራ እንድታሰሩን 0910 45 13 40 ሶላ ጀነራል ኤሌክትሪክ ወርክ ወይም ደግሞ ሶላ ኤሌክትሪክ ሶሉሽን ብላችሁ መደወል ትችላላችሁ። እና ይሄንን ይመስላል። ወዳችኋለሁ። ሰላም ሁኑልኝ።